እናመሰግናለን። በመቀጠል የመጨረሻ የተከበሩ ከማል ሀሺ አመሰግናለሁ። የተከበሩ አፈ ጉባኤ፣ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድም በኢፌዴሪ መንግስት የ2018 በጀት አፈጻጸም ሪፖርት ላይ እንዲሁም በ2019 በጀት ላይ ከምክር ቤት አባላት ለሚነሱ ጥያቄዎች ምላሽና ማብራሪያ ለመስጠት በመካከላችን ስለተገኙ አመሰግናቸዋለሁ። በመቀጠል ጥያቄን በንባብ ማቅረብ ይሆናል። መንግስት ዲጂታል ኢትዮጵያን ለመገንባት እና የአገልግሎት አሰጣጥ ችግሮችን ለመቅረፍ በርካታ መሰረታዊ አገልግሎቶችን በቴክኖሎጂ በማስተሳሰር የኦንላይን ክፍያና ዲጂታል መታወቂያ ስርዓቶችን ማስፋፋቱ የሚበረታታ መዋቅራዊ ስኬት ነው። በእርሶ ልዩ ጥረት እና አመራር ኢትዮጵያ በዘርፉ የአፍሪካ ቀዳሚ ሀገር ሆናለች። ክቡር ጠቅላይ ሚኒስትር፣ የለውጡ ጉዞ አይነተኛ መገለጫ ከሆኑት ውስጥ አንዱ የኢትዮጵያ ዲጂታል ፖሊሲ ምርታ ነው ብዬ አምናለሁ። ይህ ኢትዮጵያን ከነተበ ዶሴ ወደ ዘመነ ዲጂታላይዜሽን፣ ካዘገመ ጉዞ ወደ ብርሃነ ፍጥነት የመረጃ ልውውጥ፣ ከተበታተነ አሰራር ወደ ተቀናጀ የአንድ ማዕከል አገልግሎት፣ ለከት ከሌለው እንግልት ደርዝ ወዳለው እርካታ፣ ከሙሰኝነት ወደ ህዝባዊነት፣ በአጥር ከመገደብ ድንበር አልባ ወደ ሆነ ዓለም አቀፍ ተወዳዳሪነት ቀይሮናል። በስኬት የተጠናቀቀው ዲጂታል ኢትዮጵያ 25ም ሆነ በሌላ ደማቅ ስኬት የቀጠለው ዲጂታል 2030 ፖሊሲ ኢትዮጵያን በመስኩ ልዩ የታሪክ ምዕራፍ እንድትጽፍ አድርጓታል። ይህ ታላቅ ሀሳብ ሀገራችን በዲጂታል ዓለም ሰፊ የመሰረተ ልማት ዝርጋታና የቴሌኮም ገበያ እንድትከፍት፣ ብሔራዊ ዲጂታል መታወቂያ መርሃ ግብር እንድትጀምር፣ የዲጂታል ክፍያና የፋይናንስ አካታችነት እንዲሰፍን፣ ከምንም በላይ ህዝቡ እፎይ እንዲል ያስቻለው ዲጂታል የመንግስት አገልግሎት ወይም ኢገቨርናንስ እንዲሰፍን አድርጓል። ከህግ አንጻር ብናየው የህግ ቁጥጥርና ማዕቀፎች፣ የኤሌክትሪክ ግብይት አዋጅ፣ የመረጃ ጥበቃና ሳይበር ደህንነት ፖሊሲዎችና የስታርታፕ አዋጅ እንዲወጡ አስችሏል። ክቡር ጠቅላይ ሚኒስትር፣ ይህ ፖሊሲዮ አንድም ሰፊ የስራ ዕድል ፈጥሯል፣ ሲቀጥል የሀገር ገጽታን በመቀየር በውጭ ንግድ ተዋርነት አምጥቷል። ዓለም አቀፍ ደረጃውን የጠበቀ ዘመናዊና የተቀላጠፈ አገልግሎት እንዲመጣም አስችሏል። በመሆኑም ለዚህ ድንቅ ውጤት ሀሳብ ከማመንጨት ጀምሮ በፖሊሲ እንዲቀረጽ በማድረግ በአስደማሚ ሁኔታ የመሪነት ሚና ስለተጫወቱ ከልቤ በእውነቱ ላመሰግነው እወዳለሁ። እውቅናና ክብርም ይገባዎታል። ይሁን እንጂ የመንግስት አገልግሎትን የሚያጓድሉ፣ ፍትህን የሚያዘገዩና ጉቦ የሚጠይቁ ባለስልጣናትና ባለሙያዎች በየደረጃው መኖራቸው ህዝቡን ለከፍተኛ ምሬትና እንግልት እየዳረገው እንደሚገኝ ቅሬታዎች ይመጣሉ። ክቡር ጠቅላይ ሚኒስትር፣ ብልሹ አሰራርና ሙስናን በዘላቂነት ለመቀነስ በዲጂታላይዜሽን ዘርፍ እየተከናወኑ ያሉ ስራዎች ላይ ተጨማሪ ማብራሪያ ቢቀርብ፣ እንዲሁም በቀጣይነት ሌብነትና ሙስናን ለመከላከል እና ልማታችንን ወደማይደናቀፍበት ደረጃ ለማውረድ በመንግስት በኩል የተያዙ እቅዶች፣ እንደዚሁም እያንዳንዱ ዜጋ የሚጠበቁ ኃላፊነቶች ላይ ተጨማሪ ማብራሪያ ቢሰጡ ላለሁ። አመሰግናለሁ። እሺ፣ እናመሰግናለን።